ሰላም እስኪ ልብሶቼን እያጣጠፍኩ በዛውም የማልለብሳቸውን ልብሶች ልለይና ለኔ ቢጤ ልስጥ። በነገራችን ላይ ልብስ ሳይለበስ ብዙ ጊዜ ሲቀመጥ ያልቃል። ስለዚህ ብንሰጥ የተሻለ አትራፊ ነን። ወደ ዛሬው ሐሳቤ ስገባ ሁሌም የሚያሳስበኝ አንድ ነገር አለ። አሁን ባለንበት ጊዜ አብዝተን የምናሳያቸው ኔጌቲቭ ሐሳቦች ነገን የበለጠ እንዳያበላሹብን፣ እንደ ቀልድ ያየናቸው ንግግሮች ነገ ዋጋ እንዳያስከፍሉን እፈራለሁ። ላለው ይጨመራል፣ ለማያመሰግን ሁሉ ይቻላልና እንዴት ብንሰራ ነው መልካም አባቶችን ማብዛት የምንችለው? ጤናማ አስተዳደግ ለልጆች ለመስጠት የምንችለው? ስለ እውነት የውጭ ሀገራትን ፌሚኒስት ሴቶችን ረስተን በእኛ ሀገር እውነታና እይታ ብናይ እንደምናስበው ብዙ ከባድ ነገር አይኖርም። መልካሞችን በማጉላት መጥፎውን ሐሳብና ድርጊት ማጥፋት እንችላለን። እንዴት እናብዛቸው? አንደኛው ዘርቶ ማጨድ ይባላል። አንድ ገበሬ ስንዴ ዘርቶ ጤፍ ማጨድ እንደማይችል ሁሉ በመልካም ስነ ምግባርና አስተዳደግ ልጅን ካልቀረጽን መልካሙን አባት ማግኘት ከባድ ነው። ትልቁ ቁልፍ ነገር መልካም አስተዳደግ ልጆች ላይ መስራት ነው። ልጆች ላይ መልካም አስተዳደግን ስንሰራ ጥሩ አባትን እየቀረጽን ነው ማለት ነው። ሁለተኛው ለተደረገልን ነገር ማመስገን፣ ዋጋ የከፈሉ አባቶችን አውጥቶ ማሳየት። ሁላችንም መልካም ነገር ስናይ ልባችን ይነካል። ስለዚህ ሁሉም አባት ለልጄ እንደዚህ ብሆን ብለው የሚመኙትን አይነት መንፈሳዊ ቅናት እንዲያድርባቸው መልካም አባቶችን አጉልተን ማሳየት ነው። ሌላው መልካም አባት ለመባል የሚያስፈልጉ ወሳኝ ነጥቦችን ማስተማር። ምክንያቱም አብዛኞቹ ወላጆች ባለማወቅ ልጆቻቸው ላይ ተጽዕኖ ያሳድራሉ። በእውቀት ማነስ ብቻ ጥሩ ቦታ ሊያዩን ስለሚፈልጉ በንግግራቸው ይጎዱናል። ስለዚህ ግንዛቤ ማስጨበጥ ወሳኝና ትልቁ ነገር ነው። ነገን የተሻለ አባቶችን ብቻ ለመፍጠር ማንም ሲፈጠር መጥፎ ወይም ጥሩ ሆኖ አልተፈጠረም እና በመልካም መንገድ ሁሉንም መቅረጽ ይቻላል። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመለስ ሰላም ሁኑ።